ይስጥልን። በዚህ ዜናችን ጌታቸው ረዳ የህወሓትን አካሄድ መፈንቅለ ስልጣን ሲሉ ስለመውቀሳቸው፣ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ጊዜ ውጤቶች ይፋ ማድረግ ስለመጀመሩ፣ አይኤምኤፍ ኢትዮጵያ ጥብቅ የገንዘብ ፖሊሲዋን እንድትቀጥል ስለማሳሰቡ፣ የሞት ፍርድ ስለተፈረደበት ገዳይ ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዚዳንት ሆና ስለመመረጧ፣ ፕሬዚዳንት ትራምፕ ኔታንያሁን ጤና ቢስ ስለማለታቸው፣ በእስራኤልና ሊባኖስ መካከል አዲስ የተኩስ አቁም ስምምነት ስለመደረጉና ሌሎችንም እነግራቸዋለን። ማይ ፖስት ነው። ላይክ እና ሰብስክራይብ እንዳይረሳ። አብራችሁ ቆዩ። ምርጫ ቦርድ ምርጫ በተካሄደባቸው በሁሉም የምርጫ ጣቢያዎች የጊዜያዊ ውጤቶች ይፋ ተደርገዋል አለ። ሰባተኛው ጠቅላላ ምርጫ በተካሄደባቸው በሁሉም የምርጫ ጣቢያዎች የጊዜያዊ ውጤቶች ይፋ መደረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። ሰብሳቢዋ ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ጠቅላላ ምርጫ አጠቃላይ ሂደት ዙሪያ ለመገናኛ ብዙሃን ዝርዝር መግለጫን ሰጥተዋል። ሰብሳቢዋ እንዳስታወቁት በአሁኑ ወቅት ከየምርጫ ጣቢያዎቹ ወደ ምርጫ ክልል የደረሱ ውጤቶችን የመደመር ስራ በምርጫ ክልል ደረጃ በጥንቃቄ እየተከናወነ ነው። ይህም ውጤቶቹን የመደመር ስራ ሙሉ በሙሉ ሲጠናቀቅም ውጤቱ በቀጥታ ወደ ዋና ማዕከል የሚላክ መሆኑን ሰብሳቢው አብራርተዋል። በምርጫው የተሳተፉ ዜጎች ብዛት በተመለከተም አጠቃላይ ውጤት ከክልሎች ተጠቃሎ ሲመጣ ቦርዱ ይፋ እንደሚያደርግም ገልጸዋል። ሰብሳቢው አክለውም ዛሬ የተወሰኑ ምርጫ ክልሎች ላይ የመደመር ስራዎች ተጠናቆ ወደ ማዕከሉ እየተላከ መሆኑን ጠቁመዋል። በሁሉም ምርጫ ጣቢያዎች የምርጫ ውጤቶች በአብዛኛው መለጠፉን ጠቁሞ ለዚህም በምርጫ ቅጽ ላይ ትክክለኛነቱን የማረጋገጥ ስራ እየተሰራ መሆኑን ገልጸዋል። በቀጣይ የማጠቃለያ ውጤት በሂደት ተረጋግጦ ውጤቶች በሂደት የሚገለጽ ይሆናል ብለዋል። በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው ሰኔ 2 የሚካሄድ መሆኑንም ተናግረዋል። የተፈጠረበት ምክንያት ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹን በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉ ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጸዋል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28632 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸው መገለጹ ይታወሳል። ፓርቲዎች በምርጫ ዙሪያ የሚያቀርቡበት ቅሬታ ካለ እስከ ሰኔ 2 ድረስ ብቻ እንደሚቀበልም ቦርዱ ተናግሯል። የቦርዱ ሰብሳቢ እስካሁን ባለው ጊዜ ቦርዱ የቁጫ ህዝብ ዲሞክራሲያዊ ፓርቲ ለቦርዱ ቅሬታውን ማስገባቱን ብቻ አረጋግጠዋል። ግንቦት 24 ቀን በተደረገው ሰባተኛው ሀገራዊ ምርጫን በተመለከተ ምርጫው ተጭበርብሯል ብሎ ለቀረበው የፓርቲው አቤቱታ በቦርዱ የህግ ክፍል የሚታይ መሆኑን ሰብሳቢዋ በመግለጫቸው ጠቅሰዋል። እውነቱን ለመናገር ከስልጣን በመነሳቴ የተለየ ቅሬታ ወይም ቁጣ የለኝም ብለዋል አቶ ጌታቸው ረዳ። ይህን ያሉት ዛሬ ለቱርኩ ቲአርቲ በሰጡት ቃለ ምልልስ ነው። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምንችለውን ያህል ጥሪ ያለው ምናልባት ሙሉ በሙሉ ባይሆንም በከፊል አልተሳካልኝም ወይም ከሽፏል ብለዋል። ስለዚህ እኔ እንደማስበው ከስልጣን የምነሳበት ጊዜው ደርሶ ነበር። ምክንያቱም የስልጣን ዘመኑ የ2 ዓመት ሲሆን ያ የ2 ዓመት ጊዜ ደግሞ አብቅቶ ነበር። ይህንን የምልበት ምክንያት ከእኔ ስልጣን የተረከበው ሰው እኔን ለመተካት ያላደረገው ጥረት አልነበረም። ስለዚህ መናደድ ካለብኝ በማንም ሳይሆን በእሱ ላይ መናደድ ነበረብኝ። ነገር ግን ጉዳዩ የኔ መናደድ አይደለም። ዋናው ነጥብ ተቋማት እስካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር ይጠይቀናል። አሁን ያለው የህወሓት አመራር ያደረገው ነገር ግን መፈንቅለ ስልጣን በማካሄድ ራሱን እንደ ህጋዊ አካል አድርጎ መሾም ነው። ይህ ህጋዊ አይደለም። በመሆኑም ይህ አካል ለነጻና ፍትሐዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ ማረጋገጥ አይችልም ብለዋል። አቶ ጌታቸው ስለ አብይም ተናግረዋል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩን እና ፖሊሲዎቻቸውን ይደግፋሉ። እንዲሁም በምንም አይነት ምክንያት ፖሊሲዎቻቸውን የሚቃወሙ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን ይህ የተለየ ምርጫ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩም የሚያሳይ ነው። ሰሞኑን ጅማ ነበርኩ። አሁን ደግሞ አዲስ አበባ ነኝ። ቢያንስ በጅማና አዲስ አበባ ምርጫ ሲካሄድ አይቻለሁ። ሰዎች በነቂስ ወጥተው ድምጽ ይሰጡ ነበር። በአንዳንድ አካባቢዎች የተወሰኑ የተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምጽ አሰጣጡን ለማስቆም መሞከራቸውን አውቃለሁ ነው ያሉት። ነገር ግን በሺዎች አልፎ ተርፎ በመቶ ሺዎች የሚቆጠሩ ሰዎች የዚህን አይነት ሙከራዎችን ተቋቁመው ድምጻቸውን ለመስጠት ሲወጡም አውቃለሁ። እናም ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉና በዚህ መሰረት ድምጽ የሚሰጡ በሚሊዮኖች የሚቆጠሩ ሰዎች እንዳሉ ሁሉ ሌሎች በሚሊዮን የሚቆጠሩ ሰዎች የጠቅላይ ሚኒስትሩን ወይም የገዢውን ፓርቲ ፖሊሲዎች ቢቃወሙም በአንዳንድ የሀገሪቱ ክፍሎች እየተስፋፋ በመጣው የሁከት ድርጊት የተጸየፉ እንደሆኑ ለማመን የሚያስችል ምክንያት አለኝ። ስለዚህ ምርጫው የእርሳቸውን ፖሊሲዎች እንደመደገፍ ሁሉ ሁከትንም የመቃወም ጉዳይ ነበር ሲሉም ተደምጠዋል።
የሃይማኖት ተቋማት ጉባኤ በአርሲ በንጹሐን ላይ የተፈጸመውን ግድያና ቃጠሎ አውግዟል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን አሰኮ፣ ሽርካ፣ ሆንቆሎ፣ ዋቤና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን ላይ የተፈጸመውን አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ በጽኑ ማውገዙን አስታውቋል። ጉባኤው በጥቃቱ የተሰማውን ጥልቅ ሐዘን ገልጾ ለተጎጂ ቤተሰቦች መጽናናትን ተመኝቷል። ቀደም ሲል ተመሳሳይ ጥቃቶች እንዳይፈጸሙ ጥበቃ እንዲደረግ መጠየቁን ያስታወሰው ጉባኤው አሁንም ችግሩ ባለመቀረፉ ተጨማሪ ጉዳት መድረሱ ሐዘኑን እጥፍ ድርብ እንዳደረገው ይገልጻል። በመሆኑም መንግስት የዜጎችን ደህንነት የማረጋገጥ ተቀዳሚ ኃላፊነትን እንዲወጣ፣ ለተፈናቀሉት ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብ በጥብቅ አሳስቧል። አባል ተቋማት ድርጊቱን በአንድነት እንዲያወግዙና የአካባቢው ማህበረሰብ በጋራ እንዲተጋገዝም ጥሪ ቀርቧል። አይኤምኤፍ በኢትዮጵያ ተጨማሪ 468 ሚሊዮን ዶላር ለመልቀቅ ከስምምነት ላይ መድረሱን አስታወቀ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የኢትዮጵያ መንግስት ለ4 ዓመታት በተዘረጋው የ3.4 ቢሊዮን ዶላር የብድር ድጋፍ ማዕቀፍ አምስተኛ ግምገማ የቴክኒክ ስምምነት ላይ መድረሳቸው ተገልጿል። ይህ ስምምነት በድርጅቱ የስራ አስፈጻሚ ቦርድ ሲጸድቅ ኢትዮጵያ 468 ሚሊዮን ዶላር ገደማ የምታገኝ ይሆናል። የአልቫሮ ፒርስ የሚመራው የአይኤምኤፍ የልዑካን ቡድን ከግንቦት 6 እስከ 20 ቀን 2018 ዓ.ም በአዲስ አበባ ባደረገው ቆይታና ከዚህ በኋላ ባካሄደው ተከታታይ ውይይት የኢትዮጵያን የኢኮኖሚ አፈጻጸም ገምግሟል። ልዑኩ ባወጣው መግለጫ በመካከለኛው ምስራቅ በተነሳው ጦርነት ምክንያት እንደ ነዳጅና ማዳበሪያ ያሉ ቁልፍ የገቢ እቃዎች ዋጋ በከፍተኛ ሁኔታ ቢጨምርም የኢትዮጵያ ኢኮኖሚ አሁንም ጠንካራ እንቅስቃሴ እያሳየ መሆኑንም ገልጿል። እንደ አይኤምኤፍ ሪፖርት በሀገር በቀል ኢኮኖሚ ማሻሻያ አጀንዳ ትግበር አማካኝነት እስከ 2018 ዓ.ም መጀመሪያ ድረስ የምርት አመላካቾች፣ የወጪ ንግድ፣ የውጭ ምንዛሪ ክምችትና የመንግስት ገቢ መሻሻልን አሳይተዋል ብሏል። የዋጋ ግሽበትንም የመቀነስ አዝማሚያ ማሳየቱ ተጠቅሷል። ይሁን እንጂ በመካከለኛው ምስራቅ ያለው ጦርነት በንግድ እንቅስቃሴ ላይ መስተጓጎሉ የፈጠረው ነገር እንዳለም፣ ይህም ለጊዜያዊ የነዳጅ እጥረትና ለዋጋ ንረት ምክንያት ስለመሆኑ ተቋሙ አመላክቷል። አይኤምኤፍ የማክሮ ኢኮኖሚው መረጋጋትን ለማስቀጠል መንግስት ጥብቅ የገንዘብ ፖሊሲን አጠናክሮ እንዲቀጥል፣ የውጭ ምንዛሬ ገበያውን ግልጽነትና አሰራር እንዲያሻሽል እንዲሁም የሀገር ውስጥ ገቢ አሰባሰብን እንዲያጠናክር መክሯል። የልዑካን ቡድኑ በአዲስ አበባ ቆይታው ከገንዘብ ሚኒስትሩ አቶ አህመድ ሽዴ፣ ከብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝና ከሌሎች ከፍተኛ ባለስልጣናት ጋር መወያየቱን አስታውቋል። ይህ አምስተኛው ግምገማ ሲጸድቅ አይኤምኤፍ ለኢትዮጵያ እስካሁን የሰጠው ጠቅላላ የገንዘብ ድጋፍ 2.65 ቢሊዮን ዶላር ይደርሳል። ፍርድ ቤቱ የመጨረሻ ያለውን የሞት ፍርድ ውሳኔ አስተላልፏል። ሊያገባ ጥቂት ቀናት በቀሩት ወጣት ላይ የቀድሞ ፍቅረኛዬን አገባ በሚል በቀል አሰቃቂ ግድያ የፈጸመው ጸጋዬ ታደሰ በሞት እንዲቀጣ የጌዲዮ ዞን ከፍተኛ ፍርድ ቤት የመጨረሻ ውሳኔን አስተላልፏል። የዞኑ ፖሊስና አቃቢ ሕግ መርማሪዎች እንደገለጹት ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 ዓ.ም በገደብ ከተማ ነው። ተከሳሹ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤልን ለመግደል የሞከረበት ሽጉጥ በመክሸፉ በስለት ደጋግሞ በመውጋት በአሰቃቂ ሁኔታ ህይወቱ እንዲያልፍ አድርጓል። ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱን በቂምና በቀል ተገፋፍቶ ለረጅም ጊዜ አቅዶበት እንደፈጸመው ከአካባቢው ነዋሪዎችና ከፖሊስ የተገኘው መረጃ ያመለክታል። ተከሳሹ ፍርድ ቤት ቀርቦ ክሱን ክዶ በጠበቃ ቢከራከርም ፖሊስና አቃቢ ሕግ ጠንካራ የሰውና የሕክምና ማስረጃዎችን በማቅረብ ወንጀሉን ማረጋገጥ ችለዋል። ተከሳሹ በበኩሉ ምንም አይነት የመከላከያ ምስክር ማቅረብ አልቻለም። ፍርድ ቤቱ ግንቦት 17 ቀን 2018 ዓ.ም በነበረው ችሎት መነሻ ቅጣቱን ሞት ለማድረግ ለዛሬ ግንቦት 26 ቀን የሁለቱንም ወገን የቅጣት አስተያየት ለመስማት ቀጠሮ ሰጥቶ ነበር። በዚህ መሰረት ዛሬ በዋለው ችሎት ከተከሳሽ የቀረቡ 2 ማቅለያዎችንና ከአቃቢ ሕግ የቀረቡ 2 ማክበጃዎችን እርስ በርስ በመቻቻላቸው ፍርድ ቤቱ የሞት ቅጣትን አጽድቋል። ውሳኔውን ተከትሎ እንዲያስፈጽም ለዲላ ማረሚያ ተቋም ትዕዛዝ መተላለፉን መምሪያዎቹ አረጋግጠዋል። ኤርትራ የተመድ ጉባኤ ምክትል ፕሬዚዳንት ሆና ተመረጠች። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዚዳንት ሆና ተመርጣለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዚዳንት አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራት በምክትል ፕሬዚዳንትነት መመረጣቸውንም ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነስርዓት የወቅቱ የባንግላዴሽ
ባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዚዳንት ሆነው ተመርጠዋል። ሚስተር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮሱ እንድሪያስ ካኮሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡበት ተመራጩ ፕሬዚዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠሙ መሆኑን ጠቅሰው አባል ሀገራቱ ድርጅቱን መለወጥና የተሻለ ሁኔታ ማምጣት እንደሚቻል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባም አሳስበዋል። እስራኤልና ሊባኖስ ሄዝቦላ ጥቃቱን ካቆመ የተኩስ አቁሙን ተግባራዊ ለማድረግ ተስማምተዋል። ሀገራቱ ከስምምነት ላይ መድረሳቸውን የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። የስምምነቱ ተግባራዊነትና ዋነኛ ማጠንጠኛ የሄዝቦላ ሙሉ ለሙሉ ጥቃት ማቆም መሆኑም ተመልክቷል። የስምምነቱ ሀሳብ ብቅ ያለው ረቡዕ ዕለት እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት የ9 ሰዎች ሕይወት ሲያልፍ ሄዝቦላ በምላሹ በሰሜናዊ እስራኤል ሮኬትን ተኩሷል። ይህም ሀገራቱ ባለፈው ሚያዝያ የደረሱትን የተኩስ አቁም በሁለት ወገን እንዲጣስ አድርጎታል። የቴል አቪቭ እና የቤይሩት የወደፊት ግንኙነት ዕጣ ፈንታ የሚወሰነው በሁለቱ ሀገራት ፍላጎትና የወደፊት ውሳኔ መሆኑን ሁለቱም ሀገራት ተስማምተዋል። የትኛውም ሀገር አሊያም ታጣቂ ቡድን የሊባኖስን የወደፊት ዕጣ ፈንታ መወሰን አይገባውም ሲል መግለጫው አስታውቋል። በደቡባዊ ሊባኖስ በሊታኒ ወንዝና በእስራኤል ድንበር ያለው አካባቢ የሂዝቦላ ታጣቂ ቡድን ሲለቅ ብቻ ስምምነቱ ተግባራዊ እንደሚደረግ ተገልጿል። በመጪው ሰኔ 22 እስራኤልና ሊባኖስ ዳግም እንደሚገናኙና ድርድሩን በመቀጠል ሙሉ የሆነ ስምምነት ላይ ለመድረስ እቅድ ስለመኖሩ የቢቢሲ ዘገባ ያትታል። ኔታንያሁን ጤና ቢስ ሲሉ የተሳደቡትን ትራምፕ ነገር ልንገራችሁ። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው የስልክ ልውውጥ በንዴት እብድ ሲሉ መተሳደባቸውን አምነዋል። ትራምፕ በነበራቸው ቃለ ምልልስ አዎ ያንን ቃል ተጠቅሜያለሁ፣ ምክንያቱም አሜሪካ ከኢራን ጋር ስምምነት ላይ ለመድረስ ብትሞክርም ቢቢ ሊባኖስ ላይ ሌላ ጦርነት መክፈቱ አበሳጭቶኛል ብለው ተናግረዋል። ፖድፎርስ ዋን በተሰኘ ፖድካስት ቆይታ ያደረጉት ትራምፕ በአክሲዮስ የዜና ተቋም ወዳጃቸው ኔታንያሁን ምስጋና ቢስና ጤና ቢስ ሲሉ ስለመሳደባቸው የወጣው መረጃ እውነት ስለመሆኑ ተጠይቀዋል። ኔታንያሁ በሊባኖስ ላይ ወታደራዊ እርምጃ በመክፈቱ ትንሽ ተናድጄ ተናግሬያለሁ፣ ነገር ግን አለመስማማቱ እንዳለ ሆኖ አሁንም ጥሩ ወዳጅነታችን እንዳለ መሆኑን እገልጻለሁ ብለዋል ትራምፕ። አክሲዮስ የዜና ተቋም ስሙን ካልጠቀሰው የአሜሪካ ባለስልጣን አገኘሁት ባለው መረጃ ትራምፕ ከኔታንያሁ ጋር በነበራቸው የስልክ ውይይት በርካታ ኃይለ ቃሎችን መጠቀማቸው በሪፖርቱ ይፋ ተደርጓል። ሁለት አድርጓል በተባለው የስልክ ልውውጥ እኔ ነኝ እየታደግኩ ያለሁት፣ ይህኔ በእስር ቤት ላይ ትሆን ነበር፣ ሁሉም ሰው ይጠልሃልና ሌሎች በርካታ ኃይለ ቃሎችን ተጠቅሟል። ትራምፕ በበኩላቸው ጦርነቱን ለማስቆም ይህንንና ያንን ማድረግ አለብን ነው ያልኩት ስለማለታቸው ሮይተርስ ዘግቧል። ሪፖርቱን አስመልክቶ ለተጠየቁት ጥያቄም የኔታንያሁ ከትራምፕ ጋር ያለን ወዳጅነት አልተቀየረም ብለዋል። የጋራ ግብ አለን፣ አንዳንድ ጊዜ እንደ ቤተሰብ ሁሉ በአንዳንድ ጉዳይ ላይ መስማማት ይኖርብናል ሲሉ ጥያቄውን ያለ ዝርዝር ማብራሪያ አልፈውታል። ዜናዎቻችን እነዚህ ነበሩ። ላይክ እና ሰብስክራይብ እንዳይረሳ። አብራችሁን ስለነበራችሁ እናመሰግናለን።